ይህ አስገራሚ ዜና ወደ ሩሲያ ተሰምቷል። በ26 ዓመቷ የ22 ልጆች እናት የሆነችው ሩሲያዊት የዘመናችን የቤተሰብ ትርጉም በከፍተኛ ደረጃ የለወጠ አንድ ያልተለመደ ታሪክ እየተዘገበ ይገኛል። የ26 ዓመቷ ወጣት ክርስቲና በጣት በሚቆጠሩ ዓመታት ውስጥ የ22 ልጆች እናት ሆናለች። ግቧም ከዚህ በላይ በመሄድ ወደፊት ከ100 በላይ ልጆች ለመውለድ ማቀዷን በይፋ ገልጻለች። ይህንን ሁሉ ቁጥር ያላቸውን ልጆች በአጭር ጊዜ ውስጥ መውለድ የቻለችው በግል እርግዝና ሳይሆን በዘመናዊ የሕክምና ሳይንስና ተኪ እናትነት ወይም ኮመርሻል ሰርጌሲ በተባለ ዘዴ መሆኑ ታውቋል። ልጆቹ የእሷና የባሏ ባዮሎጂካሊ ልጆች እንዲሆኑ ከሁለት የተወሰደው እንቁላልና የወንድ ዘር ወይም ስፐርም በቤተ ሙከራ ውስጥ ሂደት እንዲዳብር ይደረጋል። በዚህ መንገድ የሚፈጠር ጽንስ የክርስቲናና የባሏን የዘረመል መረጃ ይይዛል። ይህ ባዮሎጂያዊ ጽንስ ከተፈጠረ በኋላ በአንድ ጊዜ በርካታ ሴቶች ወይም ተኪ እናቶች ማህፀን ውስጥ በጥንቃቄ ይተከላል። ክርስቲና ብዙ ተኪ እናቶችን በመቅጠር እና ይህንን ሂደት በአንድ በማከናወን ነው ልጆቹን በተከታታይና በቅርብ ጊዜ ልዩነት እንዲወለዱ ያስቻለችው። ይህንን ለማድረግ የቻለችው በጆርጂያ ሀገር የንግድ ተኪ እናትነት የሚፈቀድ በመሆኑ እሷና ባለቤቷ ሚሊዮነሩ ካሊፕ ኦዝዲክ ከፍተኛ የገንዘብ አቅም ስላላቸው ነው ተብሏል። በዚህ መልኩ የተወለዱት 22 ህጻናት ለመንከባከብ ክርስቲናና ባለቤቷ በሚኖሩበት መኖሪያ ቤት ውስጥ በርካታ ተንከባካቢ ሰራተኞች ቀጥረዋል። ይህ ታሪክ በሰፊ መነጋገሪያ የሆነውም በዘመናዊ ዓለም የወላጅነት ወሰን ምን ያህል ሊሰፋ እንደሚችል በማሳየቱ ነው ተብሏል። የዚህ ተግባር አድናቂዎች ለቤተሰብ ያላትን ጽኑ ፍላጎት ሲያደንቁ፣ ተቺዎች ደግሞ አንድ ወላጅ ለዚህ ሁሉ ቁጥር ላለው ልጅ በቂ የግልና ጥቂት ትኩረት መስጠት ይችል ይሆን የሚል ስነ ምግባራዊ ጥያቄ ማንሳታቸው አልቀረም። የኦዝቱርክ ቤተሰብ ታሪክ ሀብት፣ ቴክኖሎጂና እጅግ በግዙፍ የቤተሰብ ፍላጎት ሲዋሃዱ የሚፈጥረው ድንቅ ገጽታ የሚያሳይ ሆኗል ተብሏል። አዳዲስና ወቅታዊ መረጃዎችን ለማግኘት የፕላስ ምልክቷን በመጫን ቤተሰብ ይሁኑ። ባዮ ላይ በመግባት የዩቲዩብ ቻናሌን በመቀላቀል ቤተሰብ ይሁኑ። አመሰግናለሁ።